እኔ ባልኳት ህግ ሄደች። እኔ የምላትን ነገር አደረገች። ይሄው ሞኒ ሆነች። ይሄ መጣለት። ካሁን በኋላ ወደ ላይ ወደ ሰሜን ወደ ምዕራብ ወደ ደቡብ እያደረገች እግሯን ብድግ ዘረጥ እያደረገች ፈሷን እየፈሳች አገሯ ላይ ገብታ ደሞዝተኛ ትሆናለች። ማንንም አሰማ መከራታለሁ። እኔ ደግሞ ጋይስ እንዴት ናችሁ? ሰላም ናችሁ ማሮች? ይህን ቪዲዮ ለመስራት እጄን እንዴት እንደያዘኝ እንዴት እንቅፋት እንደበዛበት አትጠይቁኝ። በጣም እንቅፋት ነው የበዛበት ይህን ቪዲዮ ለመስራት። ያው አለ መስራት ይችል ነበር፣ ግን እኛን እምነት ያደረጋችሁ ሰዎች አሉሽ ወሬ ልትሰሙ ጥርጣሬ ውስጥ እንዳትገቡ ዘግኑ። ይህ ወረቀት ጉግል አድሰንስ ይላል። አበባ ቀና ይላል። አበባ ቀና የሚኖረው ኢትዮጵያ ውስጥ ነው። ሚስቱ የምትኖር ደግሞ አረብ ሀገር ነው የምትኖረው። ቁጥሩን ማሳያችሁ። ቁጥሩን ማሳያችሁ ያው ስለሞላሁላት ነው። ተሞልቶላታል። ይሄን ሞልተን ከዛ የባንክ አካውንት ደግሞ የባልየው ነው የሞላ ነው ማለት ነው። ብር የሚገባለት አሁን በባልየው አካውንት ነው። ስለዚህ ለምን መሰላችሁ? የሳይልን ባልቆጭ ብሎ ብሩ ሲበላ ዝም ብሎ እሱ ሳይበላው ጎበዝ ነው። ቤቲ ሲም ካርዱ ኢትዮጵያ ስገባ አይዘጋም። ቤቲ በማን ሞኒ ማድረግ እችላለሁ? ቤቲ ሞኒ አድርገሽ ሰዓት ሞልተሽ ሰብስክራይብ ሞልተሽ ትሰጭኛለሽ ለምትሉ ሰዎች ነው ጠቅለል አድርጌ ያመጣሁት ማለት ነው። ይሄን ብሎ ስለዚህ ምን ልላችሁ ፈልጌ ነው ይሄን ቪዲዮ ሸር እያደረጋችሁ በጣም ምስኪን የተበሉ የተጨበረበሩ ሰዎች ስላሉ ለነሱ አድርሱልኝ። ሞኒ አርጉልን ብላችሁ ለሰው ስትሰጡ ለኔ አይደለም ለሌላ ሰው ስትሰጡ በሳምንት በሁለት ሳምንት በወርም ሊሆን ይችላል። ሞኔታይዛችሁ አረንጓዴ ይበራል። ይሄ የዶላሩ ምልክት አረንጓዴ ይበራል። እሱ ተበልታችኋል። ትክክለኛ ሞኒ አይደለም። ሞኒ አርጉልኝ ያላችሁት ሰው በራሱ ኢሜል ነው ያያዘባችሁ። እኔ አሁን ወድቆ መቅረት የለም የሚለውን ቻላን በራሴ እንዳያያዝኩት ማለት ነው። ሞኒ ሆናችሁ ይሄ ካልመጣ መቼም ተከፋይ ልትሆናችሁ። አሁን ቀደም ሰርቻለሁ። ዩቲዩብ ይጠቅማል። ብር የምከፍለው ይሄን ለማስመጣት ነው የምትሉ ሰዎችም አላችሁ። አንተ ማሳለ እኔ ተቃጥልኩ ዋትስአፕ እና ኢሞ ላይ ተቃጥልኩ ነው። ለዚህ ቁጥር ብቻ ነው ይሁን ብር የምከፍለው። ለዚህ ለማስመጣት ነው ብር የምከፍለው ነው። ብር የምትከፍሉት ለዘላለም ደሞዝ እንድትበሉ ህጋዊ ስራ ሀቅ ስራ ነው የሚሰራበት። ይሄ ደግሞ በጭንቅላት ነው የሚሰራው። ይሄ በጭንቅላት ተሰርቶ ፎርም ሙላው በትክክል ተሞልቶ አንድ ነገር ሳይሳሳቱ ተሞልቶ ከዛ ይሄ ሲመጣላችሁ ባድራሻችሁ እዚህ ጋር ኤው 1 2 3 6 ቁጥር ነው። ይሄ 6 ዲጂታል ቁጥር ካልተሞላ የፈለገ ሚሊዮን ዶላር ይስራ ከስልካችሁ ላይ ዩቲዩባችሁ ላይ አይከፈላችሁ። በጣም ብዙ እህቶቼ ወደኔ መጣችሁ አላችሁ። አዝግ ዝም በሉ። እንዴት እንደምታናድዱ አሁን ይሄ ዋትስአፕ ልክላታለሁ። ያው ለአሻራ ልታስቀምጠው ከፈለገች ተሞልቶላታል። ኦሬዲ ተሞልቶላታል። አይናዲስ ትባላለች። አይናዲስ ወይም ሽሪንግ ይላል ዩቲዩባ ማለት ነው። አንድ ብር ማትሞላው መቼም። ስለዚህ አው እሷ አናዳኛለች። በርግጥ ጥሩ ወዳጅ ነበረች፣ ግን አናዳኛለች። በመሃል ካንሰል ለው ነበር። አሳዘነች። ቀይራ ነው ላልበላ እና ምን ልላችሁ ፈልጌ ነው። ዩቲዩብ ያኖራል። አዎ ያኖራል። ዩቲዩብ ገንዘብ ይከፍላል። አዎ ይከፍላል። የሚከፍለው ግን ገብታችሁ እየተቀባባችሁ ፒን እየተደራረጋችሁ የሰው ቪዲዮ እየጫናችሁ ኮፒራይት እየተያዘባችሁ አይደለም። ወይም ሰፈር ላይ ቡና አፍልቶ እንደማውራት አይደለም። ቡና ዩቲዩብ ላይ ነው የሚፈለው። ልክ እንደዚህ ማለት ነው። በቃ ጭስን ጨሰሰስ ቡና ፍልት ቪዲዮን ስርት ኩስት ቆይም ኢትዮጵያ ገብቼ እንደ ቤትዬ ፏ ብዬ ነው የምኖረው እያላችሁ ትሰራላችሁ። እና ይኸውላችሁ ወደኔ ስትመጡ ዩቲዩብ ማስከፈት ከፈለጋችሁ ማስከፈት፣ ሞኒ ማስደረግ ከፈለጋችሁ ሞኒ ማስደረግ ነው። ግን እምነት ሲኖራችሁ አታጣጥፉን። አሁን የዚች ቻናል መጀመሪያ ላይ 7000 ሰብስክራይብ 4000 ዋች አወር ሞልቶላት ሞኒ አድርጉልኝ ብላ መጣች። ይሄው ራሷ ትኮመታለች። ሞኒ አድርጉልኝ ብላ ስትመጣ በነጮች እየተቀባባች በነጮች ላይቭ ስለገባች
የቪዲዮ ባለቤት አለቅ ብሏት ሞኒ እንዳትሆን ከለከላት ማለት ነው። በጣም ተስፋ ቆረጠችና ለምን ተስፋ ትቆርጫለሽ? አይን አዲስ በቃ አዲስ ይከፈትና ሰርተሽ ሞኒ ትሆኛለሽ። ተይ ቤቲ በዚህ መከራዬን ብዙ አይቻለሁ። ኖ ያሁኑ እኔ በምልሽ ህግ ነው የምትሄጂ፣ ቶሎ ሞኒ ትሆኛለሽ አልኳት። እኔ ባልኳት ህግ ሄደች። እኔ የምላትን ነገር አደረገች። ይሄው ሞኒ ሆነች። ይሄ መጣለት። ካሁን በኋላ ወደ ላይ ወደ ሰሜን ወደ ምዕራብ ወደ ደቡብ እያደረገች እግሯን ብድግ ዘረጥ እያደረገች ፈሷን እየፈሳች አገሯ ላይ ገብታ ደሞዝተኛ ትሆናለች። ማንንም አስማ መከራያታለሁ። እኔ ደግሞ አሁን እናንተም ዩቲዩብ ያስከፈታችሁ ሰዎች በእኔ ሞኒ ማስደረግ የምትፈልጉ ሰዎች እያንዳንዳችሁ ሲመጣ ከዚህ ቀጥሎ የብዙ ዓለም ይመጣል። ከዛ ከብዙ ዓለም ቀጥሎ ይቻላል ይመጣል። ምክንያቱም መስፈርቱን ነው የምነግራችሁ። ከዛ የሙሉ ይመጣል። ከዛ የጸጋ ይቀድማል። እንደዚህ እያደረግን እያንዳንዳችሁ አሁን ይሄ የአይን አዲስ ነው። አይን አዲስ ብለን ወይም ደግሞ ሽልንግ ብለን ተምኔት ላይ እናስቀምጥላችኋለን። እንደዚህ እያደረግን ተራ በተራ ያው ስማቸው እንዲገለጥ በቃ እንዲወራ የማይፈልጉ ብዙ እንደዚህ የመጣላቸው ልጆች አሉ። ግን እኛ በፍላጎት ነው በፍቃድ ነው። ስለዚህ ከዚህ ወደ ኋላ ደግሞ ወደ 5 ነው 6 ልጆች መጥቶላቸው በራሳቸው ቪዲዮ ሰርተዋል። ስለዚህ ውዶችዬ ዩቲዩብ ክፈቱ፣ ስሩ። ሌላ ሰው ችግር የለም በነፃ ነው። ትንሽ ብር ትበቃኛለች ምን አባቱ እኔ ሞኒ ያደርግልሻለሁ እያሉ ከዩቲዩባችሁ ኮሜንት ላይ እየገቡ እነከሌ ያላችሁ እኔ ሞኒ ላድርግልሽ ምናምን የሚሏችሁ ሰዎች ተጠንቀቁ። ማስረጃ እንደዚህ እየያዙ ካሳዩአችሁ አሁን የዚህ 87 ነው መጨረሻው። የሌላውም ሲመጣ መጨረሻውን ነግራችኋለሁ። ስሙንም እየነገርኩ በባለፈው የቅድስቴ ሲመጣ በባሏ ስም የባሏን ስም ነግሬ ነው የነገርኳችሁ አይደለ? ይህም የባሏን ስም ነግሬ ነው የነገርኳችሁ ጣርቼ ማለት ነው። ስለዚህ እኛ እንደዚህ ነው እስከ ጥግ ድረስ ነው በሀቅ የምንሄደው። የመዳብ ቅመሞች እንዲሰሩ እንዲለወጡ ነው የምንፈልገው። በተረፈ ደግሞ ሞኒ ላይ ገብሬን የሚያስቸግረውን ይንገራችሁ። እኔ ጨርሻለሁ። ነጋይስ ሁሉም ነገር እንደተነገረው ነው። አትሰሙም እንጂ የምትሰሙ እየተጠቀማችሁ ነው። ጥሩ ቦታ ለመድረስ እየጣራችሁ ነው። መንገዳችሁ ወደ ለውጥ ነው፣ ወደ ስኬት ነው። ለምሳሌ የሽልንግን ማንሳት ይቻላል። እኛ ቅድስት ራሱ ሁሌ ለምን እነሱ የሚቻጥራላችሁ ካላችሁ ደግሞ ዋነኛ ምክንያት እንድትረዱ ነው። አሁን እንዳለችው እውነት ሽልንግ 7000 ነው 8000 ሰብስክራይብ እስካሁን ተዘግቶባት ነው ያለው። እኔ እስካሁን እየታገልኩ ነው ለማስመለስ ማለት ነው። ስለዚህ ያ ሁሉ ተስፋ ሳትቆርጥ ህይወት ይቀጥላል ብላ እንዳዲስ ከፍታየው ዛሬ ሞኝ ሆነች። እኛ መከረናት ማለት ነው። ይሄ ለምንድን ነው ሰው ምለውን የሚሰማ ስለሆነች ማለት ነው። እነ ቅድስትን ተስፋ ትቁረጪ ይስተካከላል ብለን ነው ተስተካከለ ደሞዝተኛዋ ተራገብታለች። ሌሎችም እነዚህ አንኳር ተስፋ የሚያስቆርጡ ስለነበሩ ነው እነሱ ሁሉ የምናነሳው። ስለዚህ እናንተ አሁንም ቢሆን የምነገራችሁን ስሙ። መክፈት ከቻላችሁ ክፈቱ፣ ፎርማሊቲን አሟልታችሁ ክፈቱ። አይሆንልኝም ካላችሁ ደግሞ የምችለው ጋር ተካፈሉ። እኔ ቤት አይነት ጋር ተካፈላችሁ ይከፈትላችሁ። ለምንድን ነው ገንዘብ ላለ ክፈል ወይም መስራት እየቻላችሁ አይዲያ እያላችሁ መስራት የሚያቀታችሁ? ለምን ከሰው በታች ነው? የሰው ሁሉ ስክሮል ማድረግ ይጨጥሩ አይደለምና ቻናል ከከፈታችሁ በኋላ የሰው ነገር አትጠቀሙ። ሞዴሬት ላላችሁ ሞዴሬት ለመደማመር በጣም ፈጣን መንገድ ነው፣ ግን አገልግሎቱ ይሄ አይደለም። እኔ እሷን አምኜ ቁልፍ እንደመስጠት ማለት ነው ለቤቴ። እሷ እኔና ምና ቁልፍ እንደመስጠት ማለት ነው። እሷ በሌለችበት እኔ እገባለሁ፣ እኔ በሌለችበት እሷ ትገባለች። እንደዛ ማለት ነው እንጂ መደማመሪያ ዋና መንገድ አይደለም። ከዚህ ተቆጠቡ። ቪዲዮ ስትፖስቱ ደግሞ ከፖስታችሁ በኋላ አንዳንድ ቁልፍ የምታደርጉ ሰዎች አላችሁ። ርዕስ አልጻፋችሁ ተምኔል፣ በዚህ ምክንያት ሰዎችን የሚታሳብቡ ነገሮች ሰዎች አላችሁና ከዚህም ተቆጠቡ። ለማንኛውም ምክራችንን የሚሰሙ ሰዎች እናመሰግናለን። ለኛ ብላችሁ ሳይሆን ለራሳችሁ ነው የሚሰሙ። አልሰማ ያላችሁ ደግሞ ለራሳችሁ ነው። እኛ ደግሞ የምናውቀውና የምንችለውን ከመናገር ወደ ኋላ አንልም፣ መቼም ቢሆን ማለት ነው። ከማድረግም ወደ ኋላ አንልም። ማንንም አንፈራም። በማንንም ተከፋፍተን ሀሳባችንን አንቀይርም እና በርቱ። ባንድ ሸብሉ ዛቻ አለብን፣ ማፈራሪያ አለብን። ለምን እንደዚህ ያደርጋችሁ ታጋልጡናላችሁ? ለምን ሰውን ታነቃላችሁ ይሉና እኛ ደግሞ ከማንቃታችን ወደፊት ነው እንጂ ወደ ኋላ አንልም። ይሄ ደግሞ እውነት የአይን አዲስ በጣም እኛ ቤት ትልቅ ወንበር የነበራት ሴት ነበረች ባለፈው። አሁን ምህረት የተደረገላት ማለት ነው 8000 ቻናል 8000 ሰብስክራይብ ያለው ቻናል ጥላ ምክራችን ሰምታ ስለተነሳች ነው ይሄ ሁሉ ምህረት ሆኖላት እንጂ ለእናንተ የማይሆን ከሆነ በባሌ ወደ ላሊበላ አድርጉልኝ አለች። ይሄ ደርሷል። እዚህ ከደረሰ በኋላ ትናንትና ወዲያ እንደዛ አለችው። ስለዚህ ፖስታ ቤት ሄጄ እኔ የሚያውቁኝ ስንት ፖስታ እነዚህ የአድሰንስ ፖስታ የተቀበልኩላቸው ሰዎች ነፍ እያሉ እያወቁኝ ሳይሰጡኝ ነው የተመለስኩት። ልክ ቤት ስደርስ
ይሄን ሪከርድ ሰማ ቢዚ ከሆናችሁ በዛ የማይመጣ ከሆነ በላልበላ በባሊ ያኩልኛል። እኔ በጣም ነው ተናደድኩት። ምክንያቱም ወቅታው ደግሞ እዚህ አካባቢ ማንበር ከሚባል በሽታ አለ። በረራ የለም እስካሁን ድረስ በመኪና ነው የመጣው። በባለፈው ራሱ ጠይቄው አይ በረራ እኮ የለም ንብረት ሁላ መጥቶ 40 ምንጭ ላይ ተከምሮ ነው አለ። ስለዚህ ምናምን ብሎ አሁን መፍትሄ ተብሎ ቀለል እቃዎች በመኪና ነው ተጭኖ መጣ። ይሄ ተጭኖላት መጥቶ በባሊ አርኩልኝ ሲል ነው በጣም ነው ሰማኝ። እንደውም እሱ ሀሳብ አቅርበልኝ ቼና ዘግቼ እንደገና እንደ አዲስ ላልባን ጠይቃለን ብለን። አዎ እውነት ለምን መሰላችሁ እንደዛ አልኩት? ፖስታ ቤት ስትሄዱ ይሄን ተባውቶ አይሰጧችሁም። ጉግል አድሰንስ ብትሉ አይሰጧችሁም። ለምን ይችን ነምበር ይጠይቋችኋል። እዚች ጋር አለችው። ይችን ደግሞ ጉግል አይሰጥም። እዚህ ጋር ቲን ነምበር ምናምን ይላሉ አይደል? አይቲም ነምበር ይባላል። ለምሳሌ ሀገር ነው የሚላኩ ላይ እነሱ የሚለጥፉት ቁጥር ነው። ይሄ ካልተናገራችሁ አይሰጡም። ሌላ ፖስታ እኛ አይሰጡም። ሳይሆን የት እንዳለ አያውቁም። እነሱ በዚህ ቁጥር ነው ሰርች አድርገው የሚያገኙት። በዚህ ቁጥር ነው የሚያገኙት። እኛ ግን ገበሬ 2-3 ጊዜ ሄዶ ተመላልሶ ነው የልጆች። አሁን ግን ስለለመዱን እከሌ የሚባል መጥቷል ብለን እከሌ የሚባል መጥቷል ስንል አዎ ብለው ነው የሚሰጡት። የሚግባባው ልጅ ስለሌለ ሌሎች ሰራተኛ እያሉ ሄዶ ሲጠይቃቸው የለም መጥቷል ግን የለም ሰው በዝቶብናል ብለው ሲመልሱ እሷ ደግሞ በጎን ሪከርድ እያደረገች እንደገና ደግሞ እሷ ጋር ሄደው ማነው ሞኒ ያደረገልሽ ስትባል ቤትና ገብሬ ስንት ከፈልሽ ሲባል አይ የማስከፈቻ ነው እንጂ የከፈልኩ የሞኒ አልከፈልኩም። እሱም እንግዲህ የሞኒ አልከፈልኩም። እኛ እንዴት ነው በነፃ የሰው እንትን ሞኒ የምናደርገው? እሷ 6 ልብስ አዛኛለች። እንደገና ለአንዳንድ ነገር የሆነ ነገር እንትላለች። ሁለተኛ ደግሞ የመጀመሪያውን ሞኒ አድርጉልኝ ብላ የከፈለችው ብር ስላለ በዛ ነው ይሄን እንትን ያደረግነው ማለት ነው። እሷ ያኛው ከስሯል ብላ ከስሯል በቃ የራሷ ፍላጎት የራሷ ጉዳይ ነው ምናምን አላውቅም። አይ ችግር የተወጋች የተገፋች ስለሆነች ስለተናደደች ተስፋ ስላልቆረጠች ስለሰማችኝ ብዬ ይሄኛውን በቃ ቀስላት ከፍላለች ብዬ ሞኒ ያደረግላት። ሲጠይቋት እንዴ ሞኒ በነፃ ይለም ማለት እኔ በነፃ ነው ሞኒ ያስደረኩ ብላ ሰዎቹ ግር ብለው ወደኔ ለጥሩ ነገር እኮ አይመጡም፣ ለመጥፎ ነገር ነው እንደዛ የሚሯሯጡት ማለት ነው። እና በጣም ተሰምቶኛል በዚህ አለማስተዋል ነው እንግዲህ እሷ ክፉ ያልመሰላት ሆኖ ይሁን ክፋት ያልመሰለ መስሏት ይሁን እኛ ሁሉ መዝግበን ዝም ብለን ካልኩሌት አድርገን ቅድሚያ አልጠየቅናት። ያው ተጎድታለች ብለን ከዛ ሊከርድ ስታረግልኝ ስም ያቋት ባልሽ ተቀብሎ ወይስ ማን አውጥቶ ሊሰጠው ነው? አውጥቶስ እንዲሁ ሰጡት ይባል አውጥቶ ትራስ ሊያረገው ነው? ምን ሊያረገው ነው አልኳት። እንግዲህ እኔን የሚያውቁኝ አንጋላቱኝ እሱን እንዴት ሊያርጉት ነው? አንዳንዴ ያን ነው ታየኝ። አካባቢያችሁን ፖስታ ቤት አለ ምናምን እኛ እኮ ምንም ያደርግልን ምን ስለመጣ ለእናንተ ነው። አይሰጧችሁም በፍጹም አይሰጧችሁም። እንደውም በእናንተ ሞራልን ጋር አሁን አዲስ አበባ ከሆነ አሁን የኒሃን ማለት ነው ከበሩ ላይ ሴቶች መለሱኝ አለች። አናውቅም እባክሽ ቁጥር አምጪ ምናምን አለች። ቁጥር የለም የጉግል አድሰንስ ነው ምናምን እባካችሁ ምናምን። እሷ ደግሞ ወፍራምም ስለሆነች ደርባባ ቀስ ያለች ስለሆነች እንደዛ ስጨቃጨቅ ወንድ መጣ አለች። ከዛ ምን ልፈልገሽ ነው ማሲለኝ አድሰንስ ወረቀት ልኮልኝ ነበር እከሌ የሚል ታረግቡና ፈልጉና ስጧት ብሎ ሰጣተኝ ማለት ነው። አያችሁ አንዳንዴ መልካምነት ያለበት ሰፈር ካልሆነ ችግር ነው። ይሄ ጉግል አድሰንስ ብትሉ ኢትዮጵያ ውስጥ ብዙም አያውቁም። ስለዚህ አሁን አበበ አቀና ጌታሁን ይላል ኢትዮጵያ ነው። ፖስታ ሳጥን ቁጥር እኛ ነው። አድራሻችን ጋር ነው ኢትዮጵያ ነው እንጂ በአበበ ነው መጣ። አበበ መጣ የመጣው ወዴት ነው? በእኛ አቅጣጫ ብቻ ለምን እኛ መሙላት ስላለብን እንጂ ይሄ አሁን ወደ ላሊበላ ቢሄድ ላሊበላ ፖስታ ቤት አድሰንስ ያውቃሉ አያውቅም አናውቅም። ይሰጡታል አይሰጡም አናውቅም። እንግዲህ እዛ ውስጥ የሚቃጠለው የጊዜ ጉዳይ ይሰበው። ሰው ስላነበበ ስለጻፈ ያውቃል ማለት አይደለም። እኛ እዚህ ቁጭ ብለን ዩቲዩብ እንደምንሰራ እያወቁ ግን ምን ስራ እንደምንሰራ አያውቁ። 666 ይላሉ አይደል? ዩቲዩብ እየሰራ 666 ገጠር ሰው አልነቃም። እውነት ለማውራት ከሆነ የኢትዮጵያ ሕዝብ አልነቃም። የነቁት ደግሞ ዩቲዩብ ከፍተው ዩቲዩበር ናቸው አልነቃም። ስለዚህ አንዳንዴም ስላነበበ ሰው ስለጻፈ ያውቃል ማለት አይደለም። እውነት ዩቲዩብ ማለት ነው። ዩቲዩብ ጊዜ ይፈልጋል፣ መስፈርት ማሟላት ይፈልጋል፣ ትዕግስት ይፈልጋል። ከዛ በኋላ ነው የሚከፍለው። ሊትር ነው ጋቻ እና ወጥያ ይሄን ሻርሻር እያደረጋችሁ ይሄ ነገር ካልመጣላችሁ ሞኒ ስለሆናችሁ ብቻ አይከፍላችሁም። ይሄ ነገር ካልመጣ ሞኒ ስለሆናችሁ አይከፍላችሁም በፍጹም። ከዛ ሲከፈት ቀስት አለው፣ ዙሪያው ቀስት አለው። ሲከፈት ይሄው ከውስጥ ይሄ ቁጥር አለ በወፍራም ተጽፎ ማለት ነው። እና ወዳችኋለሁ፣ አመሰግናለሁ። ላይክ ሸር አድርጉልኝ። ቪዲዮዬ እየታየልኝ አይደለም። ባይ ባይ። ፋንዲሽን ብላ ዛሬ ምግብ የለም። ተጋቢ ነው አሁን በልተህ ተጋቢ ነው አሁን በልተህ ተጋቢ ነው ሲርባ ለፊት ለፊት